ሃይ እንዴት ናችሁልኝ? ትንሽ ብቻ ሊከብዳችሁ የሚችሉ 15 ጥያቄዎችን ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ ጀምሩ። ይመቻችሁ። ከነዚህ ሰዎች ውስጥ አንደኛው ወንድ ነው። ወንድ የሆነው የትኛው ይመስላችኋል? በትክክል አተኩሩ እና መልሱ። በእርግጠኝነት ቁጥር 2 ካላችሁ በትክክል መልሳችኋል። ምክንያቱም የያዘው ዕቃ ስትመለከቱ የጺም መላጫ ይዟል። ስለዚህ ይሄ ሰው ወንድ ነው ማለት ነው። ከዚህ ውስጥ ሐሰተኛው ዶክተር የሆነው ማን ነው? በጥንቃቄ ተመልከቱ እና መልሱ። ደቂቃችሁን ተጠቀሙበት። ቁጥር 3 ላይ ያለው ካላችሁ በትክክል አግኝታችኋታል። ግን ለምን? ምክንያቱም ጠረጴዛው ላይ የህንፃ መሳሪያ መዶሻ ተቀምጧል። አንድ ዶክተር ደግሞ ምን ያደርግለታል መዶሻ? ይሄ ሰው ከገባበት መውጣት ይፈልጋል። ግን በየትኛው በር? እዛ ጋር አደገኛ የሆነ ጎሪላ አለ። እዚህ ጋር ደግሞ ለብዙ ቀናት ያልበሉ ወልፎች አሉ። ቀጣይ ደግሞ ሌዘር የሆነ ጨረር አለ። ከገባ ባንዴ ነው ቆራር የሚጥለው። ስለዚህ ይሄ ሰው የትኛውን በር ቢመርጥ በሰላም ሊወጣ ይችላል? ጎሪላውን ቢመርጥ የተሻለ ነው። ምክንያቱም እንዳያችሁት ከሆነ ጎሪላው በጣም ብዙ ሙዞችን በልቶ ጠግቧል። ሰውየውን ለመብላት ፍላጎት ያለው አይመስልም። እስኪ ከነዚህ ኢሞጂዎች ውስጥ የተለየውን ፈልጉ። ካሮት በደንብ የመላ ሰው ብቻ ነው ሊመልሳቸው የሚችለው ይላሉ። በትክክል ካስተዋላችሁ ይቺኛዋ ንብ ከሌሎቹ የተለየች ናት። ከነዚህ ሁለት ሴቶች ውስጥ ሀብታም እንደሆነ እያስመሰለ ያለው ማን ይመስላችኋል? ቁጥር 2 ካላችሁ በትክክል መልሳችኋል። ይቺ ሴትዮ አክቷ እንደ ሀብታም ነው፣ ግን ዲስካውንት ያላቸውን ማለትም ቅናሽ ያላቸውን እቃዎች እየገዛች ነው። ያቺ ሴት ግን ኮራ ብላ ቆማለች። የገዛችሁንም ተመልከቱ። እንደ ቺዝ እንደ እንቁላል አይነት ነገሮችን የገዛችሁ፣ ዲስካውንት ያለባቸውንም ነገሮች አልገዛችም። ስለዚህ ቅናሽ ፍለጋ እየሄደች ያለችዋ ሴት ሀብታም ለመሆን እያስመሰለች ያለችዋ ናት ማለት ነው። ከነዚህ ባንዲራዎች ውስጥ የኒጀር ባንዲራ የትኛው ይመስላችኋል? ቁጥር 3 ያለ ሰው መልሱን አግኝቶታል። የኒጀር ባንዲራ ብርቱካናማ፣ ነጭና አረንጓዴ ቀለሞች ያሉ ሲሆን ሌላኛው ደግሞ መሃል ላይ የብርቱካናማ የሆነ የፀሐይ መደብ አለበት። እስቲ ዛሬ እድላችሁን ሞክሩ። 1 2 ወይስ 3? የትኛው ሳጥን እናንተ የምትፈልጉትን ነገር የያዘ ይመስላችኋል? ይመስለኛል ዛሬ ቀናችሁ ነው። 1 እና 2ን የመረጠ ሰው ይመቸው። የዚህ ሰውዬ ትክክለኛ ሚስት የቷ ናት? በደንብ አስተውሉ። ቁጥር 2 ላይ ያለችዋ ሴት ካላችሁ በትክክል መልሳችኋል። ስዕሉ ላይ ያለችዋ ሴት አሁን ካለችዋ ሴት በፀጉር ቀለም ብትለያይም የፊቷ ቅርጽና መልኳ ግን ከፎቶ ጋር ተመሳሳይ ነው። ስለዚህ ቁጥር 2 የዚህ ሰውዬ ትክክለኛ ሚስት ናት ማለት ነው። እስኪ አይናችሁን ፈትኑት። አሁንም የተለየውን ኢሞጂ አግኙ። ይቺን እንቁራሪት እንዳላችሁ አልጠራጠርም። ገዳዩ ሰው ማን ነው? ቁጥር 1 ካላችሁ በትክክል መልሳችኋል። ይቺ ሴትዮ መልኳ የገዳይ ባይመስልም ነገር ግን ከፍሪጇ ጀርባ በደም የተጨማለቀ ጓንት ይታያል። ስለዚህ የሆነ ነገር እየደበቀች ነው ማለት ነው። ስለዚህ ገዳዩዋ ቁጥር 1 ናት። እስኪ እነዚህን 3 ሰዎች ፎቶአቸውን በመመልከት ብቻ የት ሀገር እንዳሉ ገምቱ።
የመጀመሪያው ቁጥር ፍራንስ፣ ሁለተኛው ኒዘርላንድ፣ ሶስተኛው ደግሞ ዩናይትድ ስቴትስ ካላችሁ በትክክል መልሳችኋል። የደቡብ አፍሪካ ባንዲራ የሆነው የትኛው ነው? ሰዓታችሁን ተጠቀሙ። ቁጥር 4 ካላችሁ በደንብ አውቃችሁታል ማለት ነው። የዚህ ሰውዬ ትክክለኛ ሙሽራ ማን ናት? ቁጥር 1 ላይ ካላችሁ በትክክል መልሳችኋል። ባልየው ከቁጥር 1 ጋር ተመሳሳይ የሆነ የእጅ ታቱ አለበት። ስለዚህ ቁጥር 1 ለዚህ ሰውዬ ትክክለኛ ሚስቱ ናት ማለት ነው። አሁንም አስተውሉ፣ የተለየውን ኢሞጂ ፈልጉ፣ እንዳይሸውዳችሁ በጥንቃቄ አስተውሉ። በጣም አሪፍ መልሱን ያገኛችሁት ይመስለኛል። እስኪ ከነዚህ ውስጥ ውልፍ ለመሆን እያስመሰለ ያለው ሰው የትኛው ነው? አስተውሉ። ትንሽዬ ማስተዋል ብቻ ነው የሚጠበቅባችሁ። የዛሬውን መልስ እኔ አልነግራችሁም። መልሳችሁን ኮሜንት ላይ አስቀምጡ። በቀጣይ ስንመጣ የዚህን ጥያቄ መልስ ይዘን እንመጣለን። ይሄ ጥያቄ ቀላል እንደሆነ ይሰማኛል። በቀጣይ ግን እንደዚህ አይነት ቀላል ጥያቄ እንዳትጠብቁ። እስከዛው ግን ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ። ባይ